የሳራየቮ ሮሚዮና ጁሊየት በመባል የሚታወቁት የ25 ዓመቷ ቦስኒያክ ሙስሊም አድሚራ ኢስማች እና የሰርብ ኦርቶዶክስ ፍቅረኛዋ ቦሽኮ ብሪቺክ ታሪክ ነው። እነዚህ ሁለት ፍቅረኛሞች ብሔርና ሃይማኖት ሳይለያያቸው የእልቂት አዝማቹ ዶክተር አውሮፓዊው አምባገነን በ20ኛው ክፍለ ዘመን መገባደጃ ላይ ቀዝቃዛው ጦርነት ሲያከትምና የበርሊን ግንብ ሲፈርስ አውሮፓ አዲስ የሰላምና የነጻነት አየር እየተነፈሰች ነበር። ዓለም ከእንግዲህ በአውሮፓ ምድር ላይ ጦርነት አናይም ብሎ ደምድሞም ነበር። ነገር ግን ከዓመታት በኋላ ይህ የተስፋ ብርሃን በአንድ የአውሮፓ ጥግ ላይ እጅግ ዘግናኝና ወደር በማይገኝለት የደም ጎርፍ ሊቀየር ቀናት ብቻ ቀርተውት ነበር። ይህች ምድር በደቡብ ምስራቅ አውሮፓ የምትገኘው የተለያዩ ብሔሮች፣ ሃይማኖቶችና ባህሎች የተሰባጠሩባት ነገር ግን በታሪክ የጥላቻ ፈንጂ ላይ ተቀምጣ የነበረችው የባልካን ቀጠና ናት። በዚህች የጥፋት መድረክ ላይ የሰው ልጅ ታሪክ ካያቸው እጅግ ጨካኝ የዘር ማጥፋት ወንጀለኞች አንዱ ብቅ አለ። እሱ ወታደራዊ ጀነራል አልነበረም፣ የታጠቀ የጎዳና ጋንግስተርም አልነበረም። ይልቁንም የሰዎችን አይምሮ የሚያክም የስነ ልቦና ዶክተር፣ የህፃናት ተረቶች ጸሐፊና ተራ ገጣሚ ነበር እንጂ። ይህ ሰው ራዶቫን ካራጂች ይባላል። የኋላ ኋላ የቦስኒያው አራጅ የሚል አስፈሪ ስም ተሰጥቶታል። ከሁለተኛው የዓለም ጦርነት ወዲህ አውሮፓ ካየቻቸው እጅግ አሰቃቂ የዘር ማጥፋት ወንጀሎች ጀርባ ዋነኛው አቀናባሪ ይህ ሰው ሆነ። የእሱን አስገራሚ ወደ ፖለቲካው የመውጣት ሂደት፣ የጠላቶቹንና የአጋሮቹን ትግል እንዲሁም በዓለም የስለላ ታሪክ ውስጥ እጅግ አስገራሚ የሆነውን የማምለጥና የመደበቅ ታሪኩን ከመመልከታችን በፊት ይህ ጭራቅ እንዲፈጠር በር የከፈተውን የጂኦፖለቲካዊ ምስቅልቅል በጥልቀት መረዳት ግድ ይለናል። ነገሩ እንዲህ ነው። ለበርካታ አስርት ዓመታት ዩጎዝላቪያ የተባለችው ግዙፍ ሀገር በብረት መዳፍ ትመራ የነበረችው ማርሻል ጆሴፍ ብሮዝ ቲቶ በተባሉ ኃያል የኮሚኒስት መሪ ነበር። ቲቶ በስልጣን ዘመናቸው 6 የተለያዩ ሪፐብሊኮችን ማለትም ሰርቢያ፣ ክሮሺያ፣ ቦስኒያና ሄርጎቮዝኒያ፣ ስሎቬኒያ፣ ሞንቴኔግሮና መቄዶኒያን አጣምረው ይዘው ነበር። እነዚህ ሪፐብሊኮች በተለያዩ ብሔሮችና ሃይማኖቶች የተከፋፈሉ ነበሩ። ከብሔሮቹ መካከል ሰርቦች፣ ክሮዋቾች፣ ቦስኒኮች ሲገኙበት ሃይማኖቶቹም እንደዚሁ ሙስሊም፣ ኦርቶዶክስና ካቶሊክ ነበሩ። ቲቶ በከፍተኛ አምባገነናዊ ቁጥጥርና የወንድማማችነትና አንድነት በሚል ጥብቅ ርዕዮተ ዓለም ህዝቡን አስተሳስረውት ቆይተዋል። ማንም ሰው ስለ ብሔሩ ከፍ አድርጎ ቢናገር በማግስቱ ወይ እስር ቤት ይገባል አሊያም ይሰወራል። ይህ የግዳጅ ሰላም ግን ዘላቂ አልነበረም። በተለይ በ1990ዎቹ መጀመሪያ ኮሚኒዝም በዓለም ዙሪያ ሲወድቅ የዩጎዝላቪያ ሪፐብሊኮች ነፃነታቸውን ማወጅ ጀመሩ። ይህ ሂደት ግን ሰላማዊ አልነበረም። በተለይ የሰርቢያው አክራሪ ብሔርተኛ መሪ ስሎቦዳን ሚሎሼቪች ታላቋን ሰርቢያ የመፍጠር ህልምን አነገበ። ሚሎሼቪች የህዝቡን ስነ ልቦና በብሔርተኝነት አነሳስቶ ሰርቦች በሚኖሩባቸው የጎረቤት ሪፐብሊኮች ላይ የይገባኛል ጥያቄን ማንሳት ጀመረ። በዚህ እጅግ ውጥረት በነገሰበት ጊዜ ነው የፖለቲካው ማዕበል ወደ ቦስኒያ የገባው። ቦስኒያ በውስጧ የኦርቶዶክስ እምነት ተከታይ ሰርቦች፣ የካቶሊክ እምነት ተከታይ ክሮአቶች እና የእስልምና እምነት ተከታይ ቦስኒያክ ተቀላቅለው የሚኖሩባት የማንም ብሔር ፍጹም አብላጫ የሌላት ከዩጎዝላቪያ ሪፐብሊኮች ሁሉ እጅግ የተዋሃደች ሀገር ነበረች። በ1992 ቦስኒያ ህዝበ ውሳኔ አድርጋ ነፃነቷን ለማወጅ ስትሞክር በቦስኒያ የሚኖሩ ሰርቦች ይህንን ክፉኛ ተቃወሙ። ከእናት ሰርቢያ እንገነጠልም፣ ከሙስሊም ጋርም አንኖርም አሉ። ይህ የብሔርተኝነት እሳትና ጂኦፖለቲካዊ ትርምስ አንድ ነበልባልን የሚያቀጣጥል ህዝብን የሚያነሳሳና ርህራሄ የሌለው መሪ ይፈልግ ነበር። እናም ያ መሪ ራዶቫን ካራጂች ሆኖ ብቅ አለ። ራዶቫን ካራጂች የተወለደው እንደ አውሮፓውያን አቆጣጠር በ1945 በሁለተኛው የዓለም ጦርነት መጨረሻ በሞንቴኔግሮ ተራራ መንደሮች ውስጥ ነው። አባቱ በሁለተኛው የዓለም ጦርነት ወቅት ኮሚኒስቶችን ይዋጋ የነበረና በእስር ያሳለፈ የሰርብ አክራሪ ብሔርተኛ ነበር። ካራጂች በወጣትነቱ ወደ ቦስኒያ መዲና ሳራየቮ በመምጣት የሕክምና ትምህርቱን ተከታትሎ የስነ ልቦና ዶክተር ወይም ሳይካትሪስት ሆነ። ለበርካታ ዓመታት በሳራየቮ ሆስፒታል ውስጥ ሰዎችን ያክም፣
ግጥሞችን ይጽፍ፣ የህፃናት ተረቶችን ያሳትምና በከተማዋ የቡና ቤቶች ውስጥ ከክሮአትና ሙስሊም ጓደኞቹ ጋር ስለ ስነ ጽሑፍ ይወያይ የነበረ ፍጹም ሰላማዊ የሚመስል ተራ ሰው ነበር። ነገር ግን የፖለቲካው አየር ሲቀየርና ዩጎዝላቪያ ስትፈርስ ካራጂች በውስጡ ተዳፍኖ የነበረውን ጥልቅ የዘረኝነትና የብሔርተኝነት አባዜ አወጣው። እንደ አውሮፓውያን አቆጣጠር በ1990 የቦስኒያ ሰርብ ዲሞክራቲክ ፓርቲን መሰረተ። የሱ ትልቁ የፖለቲካና የጦርነት ጥቅም የነበረው የስነ ልቦና ዕውቀቱ ነበር። ካራጂች ሰዎችን በአካል ከመምታቱ በፊት አይምሯቸውን በፍርሃት በስጋትና በጥላቻ እንዴት መሙላት እንዳለበት ጠንቅቆ ያውቅ ነበር። በቴሌቪዥን መስኮቶች እየቀረበ ሙስሊሞች እኛን ሰርቦችን ሊያጠፉን ነው፣ ዳግማዊ የኦቶማን ኢምፓየርን ሊገነቡ ነው፣ የዘር ማጥፋት ሊፈጽሙብን ስለሆነ እኛ ቀድመን ራሳችንን ማዳን አለብን የሚል መርዝ ይረጭ ጀመር። ይህ የፕሮፓጋንዳ ዘመቻው ታሪካዊውና እጅግ የተሳካው የመጀመሪያው ሰክሰስፉል ሚሽኑ ነበር። ምክንያቱም ሰላማዊ የነበሩ ጎረቤታሞችን ወደ ደም ጠማቂ ባላንጣነት መቀየር ችሎ ነበር። ነገር ግን ካራጂች ይህንን ትልቅ ህልም ብቻውን እውን ማድረግ አይችልም ነበር። ከጀርባው እጅግ ግዙፍ የሆነ ኃይል ነበረው። በቤልግሬድ ያለው ስሎቦዳን ሚሎሼቪች እንዲሁም ከዩጎዝላቪያ መፈራረስ በኋላ የቀረው በአውሮፓ አራተኛው ግዙፍ ጦር የነበረው የዩጎዝላቪያ ህዝባዊ ጦር ጂኤንኤ ሙሉ መሳሪያውን፣ ታንኩን፣ አርተሪውንና አውሮፕላኑን ለካራጂች ኃይሎች አስረከበ። በተጨማሪም ካራጂች የራሱን ጦር ለመምራት ራትኮ ምላዲች የተባለ እጅግ ጨካኝ፣ ስልታዊና ርኅራኄ የለሽ የጦር ሜዳ ጀነራልን የጦሩ አዛዥ አድርጎ ሾመ። ካራጂች የፖለቲካው፣ የዲፕሎማሲውና የርዕዮተ ዓለሙ መሪ ሲሆን ጀነራል ምላዲች ደግሞ ፈጻሚውና አራጅ ሆነ። እነዚህ ሶስት ሰዎች ካራጂች፣ ምላዲች እና ሚሎሼቪች በአውሮፓ ምድር ላይ የሞት ትሪያንግል ፈጠሩ። በሚያዝያ 1992 ጦርነቱ በይፋ ተጀመረ። የካራጂች የመጀመሪያውና ዓለምን ያስደነገጠው እርምጃ ለዘመናት በሰላም ሲኖርባት የነበረችውን ግጥም ይጽፍባትና ቡና ይጠጣባት የነበረችውን የገዛ ከተማውን ማጥቃቱ ነበር። ይህ ታሪካዊ ክስተት የሳራይቮ ከበባ ዘ ሲጅ ኦፍ ሳራጂዮ በመባል ይታወቃል። ሳራይቮ ከተማ በተራሮች የተከበበች ሸለቆ ውስጥ የምትገኝ ውብ ከተማ ናት። የካራጂች እና የምላዲች ጦር ከነከባድ መሳሪያዎቻቸው በተራሮች ላይ በመስፈር ከተማዋን ለ1425 ቀናት ዘጓት። ይህም ከሁለተኛው የዓለም ጦርነት ወዲህ በዘመናዊ ታሪክ ረጅሙ የከተማ ከበባ ነበር። ይህ ከበባ የጭካኔው ሁሉ መገለጫ ነበር። የከተማዋ ውሃ፣ መብራትና የውጭ እርዳታ ሙሉ በሙሉ ተቆረጠ። የካራጂች ጦር ከተራራ ላይ ሆኖ በየቀኑ በአማካኝ 329 የሞርታርና የመድፍ ቦምቦችን በከተማዋ ላይ ያዘንብ ነበር። በዚህ ከበባ ውስጥ እጅግ አስፈሪው ነገር በተራራ ላይ የተቀመጡት አነጣጥሮ ተኳሾች ነበሩ። የከተማዋ ዋና መንገድ ስናይፐር አሌ የሚል ቅጽል ስም ተሰጥቶት ነበር። እነዚህ ተኳሾች ወታደሮችን ሳይሆን ውሃ ለመቅዳት የወጡ እናቶችን፣ መንገድ የሚያቋርጡ ሕፃናትንና ዳቦ ፍለጋ የሚሮጡ አዛውንቶችን እንደ አደን ይገሉ ነበር። ካራጂች ይህን እልቂት በተራራ ላይ ሆኖ አንዳንዴም የውጭ ጋዜጠኞችን ጋብዞ ወይን እየጠጣ በባይኖክላር ይመለከት ነበር። በዚህ አስከፊ የሳራይቮ ከበባ ውስጥ አንድ ዓለምን ያስለቀሰና የጦርነቱን ትርጉም አልባነት ያሳየ ልዩ የጎንዮሽ ታሪክ ተፈጥሮ ነበር። የሳራይቮ ሮሚዮና ጁሊየት በመባል የሚታወቁት የ25 ዓመቷ ቦስኒያክ ሙስሊም አድሚራ ኢስማች እና የሰርብ ኦርቶዶክስ ፍቅረኛዋ ቦሽኮ ብሪቺክ ታሪክ ነው። እነዚህ ሁለት ፍቅረኛሞች ብሔርና ሃይማኖት ሳይለያያቸው በከበባ ውስጥ ሆነው ሊጋቡ አስበው ነበር። ጦርነቱ ሲከፋ ሁለቱም ተስማምተው ከተማዋን ለቀው ለማምለጥ ወሰኑ። በግንቦት 1993 በሁለቱ ተፋላሚ ወገኖች መካከል ማንም እንዳይተኩስባቸው በድብቅ ስምምነት ተደርጎ የከተማዋን ድልድይ እያቋረጡ ሳለ በድንገት ከየት እንደመጣ ያልታወቀ የስናይፐር ጥይት ቦሽኮን መታው። ወዲያውም ሞተ። ሁለተኛው ጥይት አድሚራን መታት። እሷ ግን ወዲያው አልሞተችም። የተሳበች ሄዳ የሚሞተውን ፍቅረኛዋን አቅፋ ከ15 ደቂቃ በኋላ እዚያው አስፋልት ላይ ነፍሷ አለፈች። አስክሬናቸው በማንም ሰው መነሳት ሳይችል ለ8 ቀናት በድልድይ ላይ ቀረ። ይህ ክስተት የካራጂች ፖለቲካ የፈጠረው የጥላቻና የጭካኔ ማሳያ ሆኖ በታሪክ ተመዘገበ። በዚህ የከበባ ጊዜ የተቃራኒው ወገን ማለትም የቦስኒያ መንግስትና ህዝብ ትግልም ሌላ የጀግንነት ታሪክ ነበር።
የቦስኒያ ፕሬዝዳንት አሊያ ኢዜትቤጎቪች መሳሪያ ያልታጠቀውን ህዝብ አስተባብረው ራሳቸውን መከላከል ጀመሩ። የከተማዋ ነዋሪዎች ከመሬት በታች መሿለኪያዎችን በመቆፈር ምግብና የጦር መሳሪያ በድብቅ ያስገቡ ጀመር። የሳራይቮ ከተማ ተከላካዮች ምንም እንኳን በታንክና በመድፍ ቢደበደቡም ከተማዋን ለካራጂች ጦር አሳልፈው አልሰጡም። የካራጂች ትልቁ ውድቀትም ይህ ነበር። ሳራይቮን በሳምንታት ውስጥ እንቆጣጠራለን ብሎ ያሰበው እቅድ በህዝቡን ለአስጨራሽ ተጋድሎ ለዓመታት ተጓተተበት። ነገር ግን የካራጂች እና የምላዲች ጦር በሌሎች የቦስኒያ ክፍሎች የዘር ማጽዳት ዘመቻውን አጠናክሮ ቀጥሎ ነበር። ዓላማው ሰርብ ያልሆኑትን በተለይም ሙስሊሞችን ከምድራቸው ጠራርጎ ማጥፋት ነበር። ይህ የጭካኔ ጉዟቸው ማብቂያ ያገኘውና የካራጂችን ስም በታሪክ የጥቁር መዝገብ ላይ ያሰፈረው እንደ ኢሮፒያን አቆጣጠር በሐምሌ 1995 በተፈጸመው የስሬብሬኒካ የዘር ማጥፋት ወንጀል ነው። ስሬብሬኒካ በምስራቅ ቦስኒያ የምትገኝ ትንሽ ከተማ ስትሆን የተባበሩት መንግስታት ድርጅት ደህንነቱ የተጠበቀ ቀጠና ብሎ አውጇት ነበር። በዚህም ምክንያት በ10 ሺዎች የሚቆጠሩ ቦስኒያክ ሙስሊሞች ከሌሎች መንደሮች እየሸሹ እዚያ ተጠልለው ነበር። ይህን ቀጠና የሚጠብቁት ደች ባት በመባል የሚታወቁት በቁጥር አነስተኛና ቀላል መሳሪያ ብቻ የታጠቁ የኔዘርላንድ ሰላም አስከባሪ ኃይሎች ነበሩ። ጀነራል ራትኮ ሚላዲች የካራጂችን ትዕዛዝ ተቀብሎ በታንክና በከባድ መሳሪያ የታገዘ ጦር ይዞ ስሬብሬኒካን ከበቧት። የዩኤን ሰላም አስከባሪዎች የአየር ድጋፍ እንዲደረግላቸው ቢለምኑም ፖለቲካዊ ውሳኔ በመዘግየቱ ምክንያት ምንም እርዳታ ሳይመጣላቸው ቀረ። ይህ የዓለም አቀፉ ማህበረሰብና የዩኤን እጅግ ትልቁ የውድቀት ታሪክ ነበር። ምላዲች ያለምንም ተቃውሞ ከተማዋን ተቆጣጠረ። ከዚያም አሰቃቂው ድርጊት ተጀመረ። ሴቶችንና ህፃናትን በአውቶቡስ አሳፍረው ከከተማው ካባረሩ በኋላ ከ8000 በላይ የሚሆኑ ወንዶችንና ታዳጊ ልጆችን ለይተው ወደ ጫካ ትምህርት ቤቶችና መጋዘኖች ወሰዷቸው። ከዚያም በጥቂት ቀናት ውስጥ ብቻ እነዚህን 8000 ንጹሃን ዜጎች ማሽን ገን እያርከፈከፉ በጅምላ ረሸኗቸው። በቡልዶዘር እየቆፈሩ በጅምላ መቃብር ቀበሯቸው። ከግድያው የተረፉት ጥቂት ምስክሮች በኋላ ላይ ሲናገሩ ደም እንደ ጎርፍ ይፈስ ነበር። የሰዎቹ ጩኸትና የጥይቱ ድምፅ ዛሬም ድረስ አይምሮዬ ውስጥ ያቃጭላል በማለት ዘግናኙን ክስተት ለዓለም አጋልጠዋል። ይህ ከሆሎኮስት ወዲህ በአውሮፓ ምድር የተፈጸመ ትልቁ የዘር ማጥፋት ወንጀል ነበር። ይህ እልቂት የዓለምን ትዕግስት አስጨረሰ። አሜሪካና ኔቶ በመጨረሻ ዝምታቸውን ሰብረው ኦፕሬሽን ደሊብሬት ፎርስ የተባለ እጅግ ጠንካራና ስኬታማ የቦምብ ድብደባ በካራጂች የጦር ሰፈሮችና የመገናኛ ማዕከሎች ላይ ጀመሩ። የካራጂች ጦር በአየር ድብደባው ሲንኮታኮት፣ በምድር ላይ ደግሞ የክሮሺያና የቦስኒያ ጥምር ጦር መልሶ ማጥቃት ጀመረ። የካራጂች ህልም ፈረሰ። እንደ አውሮፓ አቆጣጠር በህዳር 1995 አሜሪካ ኦሃዮ ውስጥ በተደረገው የዴይተን የሰላም ስምምነት ጦርነቱ በይፋ በቃ። ቦስኒያ በሁለት አስተዳደር ተከፍላ ሰላም ወረደ። ነገር ግን የካራጂችና የምላዲች እውነተኛ ቅዠት ገና መጀመሩ ነበር። ጦርነቱ ካበቃ በኋላ የተባበሩት መንግስታት ድርጅት ዓለም አቀፍ የጦር ወንጀለኞች ፍርድ ቤት በካራጂችና በምላዲች ላይ የዘር ማጥፋትና በሰብአዊነት ላይ የተፈጸመ ወንጀል ክስ መሰረተ። አሜሪካ $5 ሚሊዮን ሽልማት በእያንዳንዳቸው ጭንቅላት ላይ ቆረጠች። የሲአይኤ፣ ኢንተርፖል እና የኔቶ ልዩ ኃይሎች እንደ አሜሪካው ዴልታ ፎርስ እና የብሪታንያው ኤስኤስ ያሉ አደኑን ጀመሩ። አብዛኞቹ የጦር ወንጀለኞች በጫካ በዋሻ ወይም ድንበር ተሻግረው ነው የሚደበቁት። የካራጂች አጋር የሆነው ራትኮ ሚላዲችም ለዓመታት በሰርቢያ ወታደራዊ ካምፖች ውስጥ በድብቅ ተጠልሎ ቆይቷል። ነገር ግን የካራጂች የማምለጫ ታሪክ በስለላው ዓለም ውስጥ ወደር የማይገኝለት የስነ ልቦና ጨዋታ የታከለበትና ልብ ወለድ የሚመስል አስገራሚ የፈጠራ ሥራ ነበር። ካራጂች ወደ ሌላ አህጉር አልሸሸም። ይልቁንም በጠራራ ፀሐይ ጠላቶቹ አፍንጫ ስር መደበቅን መረጠ። ይህን ያደረገው እንደ ቀድሞ የስነ ልቦና ዶክተርነቱ የሰውን አይምሮ በማታለል ነበር። መልኩን ሙሉ በሙሉ ቀየረ። የድሮውን ጽዱ ገጽታውን ትቶ እጅግ ረጅም ነጭ ጢምና ነጭ ፀጉርን አሳደገ። ፊቱን የሚሸፍን ወፍራም መነጽር አደረገ። የድሮውን ክብደቱን ክፉኛ ቀነሰ። እናም አዲስ ማንነትና አዲስ የህይወት ታሪክ ፈጠረ። እሱም ዶክተር ድራጋን ዴቪድ ዳቢች ነበር። ይህ አዲሱ ዶክተር ዳቢች ነፍሰ ገዳይ ፖለቲከኛ ወይም የጦር አዛዥ አልነበረም። ይልቁንም በሰርቢያ መዲና ቤልግሬድ ውስጥ የሚኖር የኒው ኤጅ አማራጭ ሕክምና ባለሙያ፣
የመንፈሳዊ ፈውስና የባዮ ኢነርጂ አዋቂ ነኝ ብሎ ብቅ አለ። እጅግ አስገራሚውና የስለላ ድርጅቶችን ለ13 ተከታታይ ዓመታት ያሳፈረው ነገር ይህ በዓለም ላይ በከፍተኛ ደረጃ የሚፈለግ አራጅ በቤልግሬድ ከተማ ውስጥ በግልጽ ያለምንም ጥበቃ ይንቀሳቀስ ነበር። ለጤና መጽሔቶች ቋሚ አምድ ይጽፍ ነበር። በየሳምንቱ አዳራሽ እየተከራየ በመቶዎች ለሚቆጠሩ ሰዎች ስለ መንፈሳዊ ሰላም፣ መመሰጥ ወይም ሜዲቴሽን እና የአይምሮ ረፍት ሴሚናሮችን ይሰጥ ነበር። የራሱ ድረገጽ ወይም ዌብሳይት ከፍቶ ህሙማንን ያማክርም ነበር። ከዚህም አልፎ በቤልግሬድ ታዋቂ ወደ ሆነው ማድ ሃውስ የተባለ መጠጥ ቤት ገብቶ እጅግ አስቂኝ በሆነ አጋጣሚ ከግድግዳ ላይ ከተሰቀለው የራሱ የራዶቫን ካራጂች ፎቶግራፍ ስር ተቀምጦ ዋሽንት እየተጫወተ የሰርብ የጀግንነት ዘፈኖችን ከሌሎች ሰዎች ጋር ይዘፍን ነበር። ማንም ሰው አብረውት እስከሚጠጡ ሰዎች፣ የቅርብ ጓደኞቹ ነን እስከሚሉ የሴሚናር አዘጋጆችና የሚፈውሳቸው ታካሚዎች ሳይቀሩ ይህ ጻድቅና ፈዋሽ የሚመስል አዛውንት የ8000 ሰዎች እንደሚያፈሰስ የቦስኒያ አዋራጅ መሆኑን አልጠረጠሩም ነበር። የሱ ድብቅ ሕይወት በወንጀልና በስለላ ታሪክ ውስጥ እጅግ አስገራሚው የማስተር ኦፍ ዲስጋይዝ ታሪክ ሆኖ ቆየ። ይህ የድብብቆች ጨዋታ ለ13 ዓመታት ከዘለቀ በኋላ በ2008 ጂኦፖለቲካው እንደገና ተቀየረ። የካራጂች ዋነኛ ደጋፊ የነበረው ስሎቦዳን ሚሎሼቪች ከስልጣን ወድቆ ወደ ሄግ ተልኮ በዚያውም ሞቶ ነበር። ሰርቢያም አዲስ ዲሞክራሲያዊ መንግስት መርጣ ወደ አውሮፓ ህብረት ለመግባት ጥያቄ አቀረበች። ህብረቱ ግን የጦር ወንጀለኞችን ካራጂችና ምላዲችን ካላስረከባችሁ ወደ አውሮፓ ህብረት አትገቡም የሚል ጥብቅ ቅድመ ሁኔታ አስቀመጠ። በዚህ ጊዜ የሰርቢያ መንግስት የራሱን የስለላ ድርጅት አሰማርቶ እውነተኛና እልህ አስጨራሽ አደን ጀመረ። የስለላ ድርጅቱ BIA እጅግ አስገራሚና ስኬታማ የክትትል ዘመቻ አካሄደ። ካራጂችን በቀጥታ አላገኘውም። ይልቁንም የካራጂች የቅርብ የቤተሰብ አባል ላይ የ24 ሰዓት የስልክ ጠለፋና ክትትል አደረገ። በተለይ የወንድሙ ልጅ በቤልግሬድ ከተማ ከማይታወቅ አንድ ረጅም ጢም ካለው አዛውንት ጋር በተደጋጋሚ በስልክ በአደባባይ በሚገኙ የህዝብ ስልኮች ጭምር ሲገናኝ ፖሊሶች ጠረጠሩ። የሰርቢያ ስለላ አባላት ይህንን ዶክተር ዳቢች የተባለውን አዛውንት በድብቅ መከታተል ጀመሩ። ድምፁን በድብቅ ቀድተው በቴክኖሎጂ ቮይስ አናላይሲስ ሲያጠኑት ከ13 ዓመታት በፊት ከጠፋው የካራጂች የድምፅ ሞገድ ጋር 100% ተገጣጠመባቸው። ሐምሌ 21 ቀን 2008 እንደ አውሮፓውያን አቆጣጠር ዶክተር ዳቢች እንደተለመደው ኮፍያውን አድርጎ መነጽሩን አጥልቆ አንድ ሻንጣ ይዞ በቤልግሬድ ከተማ የህዝብ አውቶቡስ ቁጥር 73 ላይ ተሳፍሮ ወደ ሌላ ከተማ ለእረፍት በመሄድ ላይ ነበር። በድንገት አውቶቡሱ መንገድ ላይ ቆመ። ሲቪል የለበሱ 4 የልዩ ኃይል ፖሊሶች ወደ ውስጥ ገቡ። በቀጥታ ወደ አዛውንቱ ሄደው ራዶቫን ካራጂች ነህ ብለው ጠየቁት። እሱም ምንም ሳይደናገጥ በእርጋታ አይ እኔ ዶክተር ዳጋን ዳቢች ነኝ አለ። ፖሊሶች ግን የማንነት መታወቂያውን ነጥቀው አይኖቹን ሸፍነው በካቴና አስረው ከህዝብ አውቶቡስ ላይ አስወረዱት። አስገራሚው የ13 ዓመት የድብብቆች ዘመን በዚያ ቅጽበት አከተመ። ከጥቂት ቀናት በኋላ የሰርቢያ ፖሊስ ጢሙን ላጭቶ ጸጉሩን ቆርጦ የድሮውን መልክ የያዘውን የካራጂችን ፎቶ ለዓለም ሲያሳይ ዓለም በድንጋጤ ክው አለ። ለዓመታት አብረውት ይኖሩ ይታከሙና ሴሚናር ይሰሙ የነበሩ የቤልግራድ ነዋሪዎች ማመን አቅቷቸው አለቀሱ። ራዶቫን ካራጂች በፍጥነት ወደ ኔዘርላንድ ሄግ ዓለም አቀፍ ፍርድ ቤት ተላለፈ። የፍርድ ሂደቱ በርካታ ዓመታትን የፈጀ ሲሆን ታሪካዊና ልብ ሰባሪም ነበር። በሺዎች የሚቆጠሩ ምስክሮችና በህይወት የተረፉ ሰዎች፣ በሰራይቮ አነጣጥሮ ተኳሾች ልጆቻቸውን ያጡ እናቶች፣ በስሬብሬኒካ በጅምላ መቃብር በጥይት ተመተው በህይወት የተረፉ ወጣቶች፣ በሴቶች ላይ የተፈጸመውን ግፍ ባይን ያዩ ሰዎች እሱን ፊት ለፊት እያዩ በድፍረት መሰከሩበት። እሱ ግን በፍርድ ቤቱ ውስጥ ራሱን በራሱ እየተከላከለ እኔ ህዝቤን ከጥፋት አዳንኩ እንጂ ወንጀል አልሰራሁም በማለት እስከ መጨረሻው የጥፋተኝነት ስሜትን አላሳየም። በመጨረሻም እንደ አውሮፓውያን አቆጣጠር መጋቢት 2016 ላይ ፍርድ ቤቱ በስሬብሬኒካ ለተፈጸመው የዘር ማጥፋት፣ በሳራይቮ ከበባ ለተፈጸመው የጦር ወንጀሎችና በሰብአዊነት ላይ በተፈጸሙ ወንጀሎች ጥፋተኛ ብሎ ፈረደበት። የአውሮፓውያን አቆጣጠር በ2019 ደግሞ የይግባኝ ፍርድ ቤቱ ቅጣቱን አጠናክሮ የዕድሜ ልክ እስራት ፈረደበት። አሁን በእንግሊዝ ሀገር በሚገኝ ከፍተኛ ጥበቃ በሚደረግለት እስር ቤት ውስጥ ቀሪ ህይወቱን እያሳለፈ ይገኛል። አጋሩ ጀነራል ራትኮ ሚላዲችን በተመሳሳይ ተይዞ የዕድሜ ልክ እስራት ተፈርዶበታል። የዚህ ሰው ታሪክ የሚያስተምረን ትልቁ ሀቅ እጅግ አደገኞቹ ወንጀለኞች ሁልጊዜ ጎዳና ላይ ያደጉ ወይም ጠመንጃ የያዙ ብቻ ሳይሆኑ
የሰው ልጅ አይምሮ በዘረኝነት በብሔርተኝነትና በጥላቻ መርዝ መሙላት የሚችሉ ስልጣን ላይ ያሉ የተማሩ የሚባሉ ሰዎች መሆናቸውንም ነው። የሰውን አይምሮ የሚያክም የስነ ልቦና ዶክተር በአንድ ጂኦፖለቲካዊ ክፍተት ውስጥ ስልጣንና የጦር መሳሪያ ሳገኝ እንዴት የ10 ሺዎችን ደም ወደሚያፈስና ሀገርን ወደሚያፈርስ ጨካኝ ጭራቅ ሊቀየር እንደሚችል የታሪክ መዝገብ መቼም የማይረሳው ሕያው ምስክር ሆኖ ራዶቫን ካራጂች ተቀምጧል። የሳምንት ሰው ይበለን።